ጥያቄ ቁጥር 450 ሁሉንም ነገሮች ወደ መሬት መሃል የሚስብ ኃይል ዳሽ ይባላል። ሀ ሞመንተም፣ ለ የመሬት ስበት፣ ሐመርኋ ፖቴንሻል ኃይል፣ መ ሰበቃ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ የመሬት ስበት ነው። ጥያቄ ቁጥር 451 የተሽከርካሪውን ነዳጅ በመቆጠብ ሀ ገንዘብዎን ይቆጥባሉ፣ ለ የአየር ብክለት ይከላከላሉ፣ ሐመርኋ የጤና ጉዳትን ይቀንሳሉ፣ መ ሁሉም መልስ ናቸው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሁሉም መልስ ናቸው። ጥያቄ ቁጥር 452 ከኋላ ለሚፈጠር ግጭት ምክንያት የሚሆነውን ምረጥ። ሀ የማቆሚያ መብራት ያለ መስራት፣ ለ ተጠግቶ ማሽከርከር፣ ሐመርኋ የፍሬን መብራት ያለ መስራት፣ መ ሁሉም መልስ ነው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሁሉም መልስ ነው። ጥያቄ ቁጥር 453 ለተሽከርካሪዎች ከቆሙ በኋላ ከቦታቸው እንዳይንቀሳቀሱ የሚያደርግ ተፈጥሯዊ ሕግ ነው። ሀ ኪነቲክ ኃይል፣ ለ የመሬት ስበት፣ ሐመርኋ ፖቴንሻል ኃይል፣ መ ኢነርሻ፣ ሰ የግጭት ኃይል። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ኢነርሻ ነው። ጥያቄ ቁጥር 454 አደጋ ትንሽ ቢኖረውም አሽከርካሪዎች ቀላል አደጋ በመምረጥ ለአደጋ መቀነስ ሊከተሉት የሚገባ የማሽከርከር ስልት ነው። በዚህ መሰረት ከሚከተሉት ውስጥ ትክክል የሆነውን ምረጥ። ሀ ለአደጋ የሚያጋልጥ ሁኔታ ሲፈጠር ተሽከርካሪን ከመግጨት ይልቅ ሞተረኛን መግጨት ይመረጣል። ለ ለአደጋ የሚያጋልጥ ሁኔታ ሲፈጠር እግረኛን ከመግጨት ይልቅ ተሽከርካሪን መግጨት ይመረጣል። ሐመርኋ ሳይክል የሚነዳን ለማዳን የእግረኛ መንገድ ላይ መውጣት ይመረጣል። መ ሁሉም መልስ ነው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ለአደጋ የሚያጋልጥ ሁኔታ ሲፈጠር እግረኛን ከመግጨት ይልቅ ተሽከርካሪን መግጨት ይመረጣል። ጥያቄ ቁጥር 455 በማሽከርከር ላይ ተጽዕኖ የሚያደርጉ የተፈጥሮ ሕጎች የምንላቸው የትኞቹን ነው? ሀ የመሬት ስበት፣ ለ ኢነርሻ፣ ሐመርኋ ሞመንተም፣ መ ሴንትሪፊውጋል ኃይል፣ ሰ ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሁሉም መልስ ናቸው። ጥያቄ ቁጥር 456 በኢነርሻ ሕግ ሌላ ተጨማሪ ኃይል እስኪመጣ ድረስ በመንቀሳቀስ ላይ ያሉ ነገሮች እንቅስቃሴያቸውን እንዲቀጥሉ ይፈልጋሉ። የቆመ ደግሞ እንደቆሙ መቆየት ይፈልጋሉ። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 457 በኢነርሻ ሕግ ትክክል ያልሆነው የትኛው ነው? ሀ አንድ ተሽከርካሪ ፍሬን ካልያዘ መሬቱ ወይም ሌላ ቋሚ ነገር ከፊት ካላገደ በስተቀር መጓዝ የጀመረ ተሽከርካሪ ጉዞውን ይቀጥላል። ለ በመንቀሳቀስ ላይ ያሉ ተሽከርካሪዎች ለመቆም ይፈልጋሉ። ሐመርኋ ኢነርሻ ወደፊት የሚወረወርና ከመሪ ጋር የማጋጨት ኃይል አለው። መ በኢነርሻ ሕግ ድንገተኛ አነሳስና በኃይል ፍሬን ይዞ መቆም ተገቢ አይደለም። ሰ መልሱ የለም።
ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ በመንቀሳቀስ ላይ ያሉ ተሽከርካሪዎች ለመቆም ይፈልጋሉ። ጥያቄ ቁጥር 458 ከተሽከርካሪ የሚወጣ ጭስ ሰማያዊ ከሆነ የዳሽ ችግር ሊሆን ይችላል ብሎ መገመት ይቻላል። ሀ የጋስኬት ወይም ጓርኒሲየን፣ ለ የፋሻ፣ ሐመርኋ የቫልቭ ስፕሪንግ፣ መ ሀ እና ሐመርኋ መልስ ናቸው። ሰ መልሱ የለም። ይቅርታ፣ ሰ ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ የፋሻ ነው። ጥያቄ ቁጥር 459 ውሃ ወደ ሲሊንደር እሳት ማቀጣጠያ ወይም ኮምፖዚሽን ቻምበር ቢገባ የተሽከርካሪ ጭስ ዳሽ መልክ ይኖረዋል። ሀ ሰማያዊ፣ ለ ነጭ፣ ሐመርኋ ጥቁር፣ መ ቢጫ፣ ሰ አረንጓዴ። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ነጭ ነው። ጥያቄ ቁጥር 460 የመሬት ስበት ጎማን መሬት ቆንጥጦ እንዲይዝ የሚያደርግ ኃይል ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 461 ስለ መሬት ስበት ትክክል ያልሆነው የትኛው ነው? ሀ ዳገት ስንወጣ የተሽከርካሪ ፍጥነት ይቀንሳል። ለ ቁልቁለት ስንወርድ የተሽከርካሪ ፍጥነት ይጨምራል። ሐመርኋ ቁልቁለት ሲወርድ ፍጥነትን ለመቆጣጠር ከባድ ማርሽ መጠቀምና ፍሬን በትንሹ መያዝ ተሽከርካሪን ከመሬት ስበት ለመቆጣጠር ይረዳል። መ ጎማ እንዳያልቅ ያደርጋል። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ጎማ እንዳያልቅ ያደርጋል። ጥያቄ ቁጥር 462 ሁለት ያልተመጣጠኑ ኃይሎች በአንድ ነገር ላይ በተቃራኒ አቅጣጫ ግፊታቸውም ሲያሳርፉ የሚንቀሳቀስ ነገር የያዘው ኃይል ዳሽ ይባላል። ሀ ሴንትሪፊዩጋል ኃይል፣ ለ በግጭት ጊዜ የሚኖር ኃይል፣ ሐመርኋ የኬኔቲክና የፖቴንሻል ኃይል፣ መ ሞመንተም፣ ሰ ኢነርሻ። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሞመንተም ነው። ጥያቄ ቁጥር 463 ስለ ሞመንተም እውነት ያልሆነው የትኛው ነው? ሀ የሞመንተም ኃይል መጠን እንደ ተንቀሳቃሽ ነገሩ ክብደትና ፍጥነት ይወሰናል። ለ የተሽከርካሪ ፍጥነት በጨመርን ቁጥር ሞመንተሙ ይጨምራል። ሐመርኋ ተሽከርካሪን ስናቆም ሞመንተም በፍሬን ሰበቅ አማካኝነት ይቀንሳል። መ በጎማና በመንገድ መካከል ያለው ሰበቃ ሞመንተም እንዲጨምር ያደርገዋል። ሰ የሞተር ኃይል መቀነስ ሞመንተም እንዲቀንስ ያደርጋል። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ በጎማና በመንገድ መካከል ያለው ሰበቃ ሞመንተም እንዲጨምር ያደርገዋል። ጥያቄ ቁጥር 464 ሞመንተም ሲጨምር የመቆሚያ ርቀት ይጨምራል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 465 በግጭት ጊዜ ስለ ሞመንተም እውነት ያልሆነው የትኛው ነው? ሀ ሙቀት ይቀይራል፣ ለ ተሽከርካሪን ወደ ማውደም ይለወጣል፣ ሐመርኋ ተጓዥን ወደ መጉዳት ይለውጣል፣ መ ሞመንተም ሲጨምር ኢነርሻን መቆጣጠር ይከብዳል፣ ሰ ሞመንተም ሲጨምር አቅጣጫ ለመቀየር ቀላል ነው።
ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሞመንተም ሲጨምር አቅጣጫ ለመቀየር ቀላል ነው። ጥያቄ ቁጥር 466 በእንቅስቃሴ ላይ ያለ ነገር የሚኖረው ኃይል የፖቴንሻል ኃይል ይባላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 467 ስለ ኬኔቲክ ኤነርጂ እውነት የሆነው የትኛው ነው? ሀ የኬኔቲክ ኤነርጂ በጨመረ ቁጥር የተሽከርካሪው ፍሬን የመያዝ ኃይል መጨመር አለበት። ለ ተሽከርካሪ ቁልቁለት ሲወርድ የመሬት ስበት የኬኔቲክ ኤነርጂውን ይጨምረዋል። ሐመርኋ ተሽከርካሪው ዳገት ሲወጣ የመሬት ስበት የኬኔቲክ ኤነርጂውን ይቀንሰዋል። መ ተሽከርካሪን ለማቆም ፍጥነት ስንቀንስና ፍሬን ስንይዝ የኬኔቲክ ኤነርጂ በሰበቃ ምክንያት ወደ ሙቀት ኃይል ይለወጣል። ሰ ሁሉም መልስ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሁሉም መልስ ነው። ጥያቄ ቁጥር 468 የትራፊክ አደጋ በደረሰ ጊዜ ለመረጃ ከሚያዙ አንዱ የተሽከርካሪው ስምና ማንነት ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 469 ስለ ፖቴንሻል ኃይል እውነት የሆነው የትኛው ነው? ሀ ሁሉንም ነገሮች ወደ መሬት መሃል የሚስብ ኃይል ነው። ለ ሞመንተም በመቀነሱ ምክንያት ፖቴንሻል ኃይል ይቀንሳል። ሐመርኋ በዳገት ላይ የቆመ ተሽከርካሪ ወደ ታች በመሽከርከር በመሬት ስበት ምክንያት የተጠራቀመ ኃይል ይኖረዋል። መ ሀ እና ሐመርኋ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ በዳገት ላይ የቆመ ተሽከርካሪ ወደ ታች በመሽከርከር በመሬት ስበት ምክንያት የተጠራቀመ ኃይል ይኖረዋል። ጥያቄ ቁጥር 470 አንድ ነገር ከሌላ ነገር ጋር ሲነካካ የሚፈጠር ኃይል ሰበቃ ይባላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ቁጥር 471 ስለ ሰበቃ እውነት የሆነው የትኛው ነው? ሀ በተሽከርካሪ ክብደት ምክንያት ሰበቃ ይጨምራል። ለ የተሽከርካሪ ጎማ ሊሾ ሲሆን ወይም በጣም ሲነፋ ሰበቃ ይቀንሳል። ሐመርኋ የተሽከርካሪ ጎማ ነፋስ ከመጠን በታች ከሆነ ሰበቃ ይጨምራል። መ መንገድ እንደተሰራበት ነገር የሰበቃ መጠን ይቀንሳል ወይም ይጨምራል። ሰ ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ በተሽከርካሪው ክብደት ምክንያት ሰበቃ ይጨምራል። ጥያቄ ቁጥር 472 ሰበቃ የሚከሰተው ከሚከተሉት በየትኛው ነው? ሀ በመንገድና ጎማ መካከል፣ ለ በፍሬን ውስጥ፣ ሐመርኋ በሞተር ውስጥ፣ መ በኃይል አስተላላፊ ክፍሎች ውስጥ ነው። ሰ ሁሉም መልስ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሁሉም መልስ ናቸው። ጥያቄ ቁጥር 473 በሰበቃ አማካኝነት የፍሬንና የፍሪሲዮን ክፍሎች እንዳይበሉ ማድረግ ያለብን ጥንቃቄ የትኛውን ነው? ሀ ፍሬን ይዞ ያለማሽከርከር፣ ለ ፍሪሲዮን በከፊል ይዞ ያለማሽከርከር፣ ሐመርኋ በቁልቁለት ላይ የተሽከርካሪ ፍጥነት ለመቆጣጠር ከፍሬን ይልቅ ከባድ ማርሽ መጠቀም፣ መ ፍሪሲዮን ሲገጠም ተረግጦ ሲለቀቅ በትክክል እንዲላቀቅ ተደርጎ መግጠም ወይም ማስተካከል። ሰ ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሁሉም መልስ ናቸው።
ጥያቄ ቁጥር 474 አንድ ነገር በሌላ ዙሪያ ሲሽከረከር ወደ ውጭ የመጎተት ዝንባሌ ዳሽ ይባላል። ሀ ሴንትሪፊውጋል ኃይል፣ ለ መጠነ ዙሪያ፣ ሐመርኋ በግጭት ጊዜ የሚኖር ኃይል፣ መ ኢነርሻ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ሴንትሪፊውጋል ኃይል ነው። ጥያቄ ቁጥር 475 ተሽከርካሪ ኩርባ በሚዞርበት ጊዜ ከመንገድ ውጭ የመጎተት ዝንባሌው ኢነርሻ ይባላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው።